የሰው እግዚአብሔር አብሮት ተሰጠናል በፍቃድ ወደደ። ነገር ግን እግዚአብሔር እናንተ ሃይማኖታችሁ በተወለዳችሁበት አገር አይደለም ለመውደድ ቦታ እንኳን አልተገኘም። ቦታ ልታገኙ አትችሉ። ስለዚህ ደቀ መዛሙርቱ በጸሎቱን ታሪክ አላቸው። እነሱ ማታ ሲያጠምዱ መረቡን የጣሉበት አቅጣጫ ትክክል አይደለም። በጸሎት ስላይደለም የጣሉት፣ በግራ በኩል ነው የጣሉት፣ በኋላ ነው የጣሉት፣ ከፊት አይደለም የጣሉት። ስለዚህ በጸሎቱን ታሪክ ናቸው ጌታችን እንዳዘዛቸው ብዙ አቶችን መያዝ ችለዋል። በጣም ይገርመናል። እና ምን አለ? ከዚህ በኋላ አብሮት ከተያዙ በኋላ ጌታችን ኢየሱስ ክርስቶስ በሉ አሁን ካጠመዳችሁት ዓሣ፣ አሁን ከያዛችሁት ዓሣ አምጡለት መመገብ እፈልጋለሁ አላቸው። እነሱ የያዙትን ዓሣ እየጎተቱ ወደ ጌታችን ወደ ኢየሱስ ክርስቶስ ሲሄዱ ጌታ ኢየሱስ ክርስቶስ ግን ሌላ ዓሣ እነሱ ካላጠመዱት ሌላ የተዘጋጀ ዓሣ የማኖሩ ላይ ጨምሮ በግም የተከተተ ለመበላት የተዘጋጀ መዓዛው ደስ የሚል ዓሣ ሆናቸው ጠበቃቸው። እግዚአብሔር ይመስገን። ደቀ መዛሙርቱን መጀመሪያ ምን አላቸው? የሚበላላችሁ ብሎ ነው የጠየቃቸው። እንደሌላቸው ያውቃል፣ ባዶ እንደሆነ ያውቃል። እግዚአብሔር እናንተን አንዳች ነገር ስጡን ብሎ ከጠየቃችሁ የጎደላቸው ነገር አለ ማለት ነው። ያን ሌላ ነው። እነሱ ተርበዋል። የያዙትን ዓሣ እሳት አንድደው ጣልተው እስከሚኖሩ ድረስ ብዙ ጊዜ እንደሚፈጅባቸው ስለሚያው ቃል ብሏል። ተጠብቃቸው ለምን የሚቱን ተርበዋል ይለዋል። ተጥረዋል አዘጋጅ ተጠብቃቸውና ይወጡታል ብላ ቃላቸው። እነሱ ታዘጋጁ ሳይሆን እሱ ታዘጋቸው። መጀመሪያ ግን የሚያስተዋል የሚበላ ስጡ አላችሁ ብሎ ጠይቋቸዋል። እግዚአብሔር ብዙ ስጡ ብሎ ከጠየቃችሁ ብዙ ዘመን ይጨምርላችሁ። እግዚአብሔር አንድ ቀን ስጡ ካላችሁ እሱ ቀን ይጨምርላችሁ። እግዚአብሔር እናንተን አንዳች ነገር ከጠየቃችሁ በጣም ብዙ የጎደላችሁ ነገር አለ። ያን ይሆናል። ታስታውሳላችሁ ታላቁን አባታችን አብርሃምን ኦሪት ዘፍጥረት ምዕራፍ 22 ላይ ምን አለው? እግዚአብሔር ልጅህን ስጠኝ እፈልገዋለሁ ሰዋልኝ አለው። እግዚአብሔር አብርሃምን ታላቅ አባት ነው፣ እምነቱ ታላቅ ነው። ልጁ ይስሐቅን ለመሰዋት ልጁ ይስሐቅን እንጨት ነው ወደ ሞሪያ ተራራ ወጣ። እግዚአብሔር ከፍትዋላ ልጅን ተጓለ ብለዋል ብሎ ብዙ የምትሰኛው ላይ አስቀምጦ አብርሃም ቀጥሎ በልጁ ላይ ቅዱስ ያነሳ እግዚአብሔር እንዲህ አለው፣ ተው ዓለም ብሎ ባንተ ልጅ አይደለም ዓለም ብሎ በንታቅም አይደለም ብሎ እግዚአብሔር ምን አዘጋጀለት ይላል። ለቅበት አልዩ ለታቀባ እግዚአብሔር ለቅበት አዘጋጅቶ ለአብርሃም ሰጠው ይላል። ስለዚህ እግዚአብሔር አብርሃምን ስጠኝ ያለው አብርሃምን እምነቱን ለማየት እንጂ የአብርሃምን ነገር ለመውሰድ አይደለም። በልዩ ፈንታ ተሰጠ። ስለዚህ እግዚአብሔር እናንተን አንዳች ነገር ሲጠይቃችሁ ሌላ ብዙ ነገር እየሰጣችሁ ነው። ብዙ ነገር ሊያስተምራችሁ ነው። እና ደቀ መዛሙርቱ በጤኖች ታበቶ ሁሉም አባቶቻችሁ ሲተረጉሙ ቀኝ ማለት ቀኝ ነው፣ ቀኝ ማለት ፍቅር ነው፣ ቀኝ ማለት እምነት ነው፣ ቀኝ ማለት ሰላም ነው። በሰላም የተጣለ ነገር፣ በፍቅር የተጣለ ነገር፣ በቅንነት የተጣለ ነገር ፍሬ ያፈራል ማለት ነው። ደቀ መዛሙርቱ የሄዱ ሲነግሯቸው ምንም ነገር ሳይይዙ ጠዋት በቀኞቹን ፍቅር ያገኙት በቀኞቹን በለውጥ ተጣሉት ነው። ዛሬ በቤተ ክርስቲያናቸውም ሊሆን ይችላል። በተለያየ ቦታ የማይነት የለም፣ የማይቀልድ ሰውም የለም፣ የማያስተምር ሰውም የለም፣ የማያገለግል ሰውም የለም፣ የማይቀር የለም፣ የማይመጸውት የለም። ነገር ግን እየመጸወተ ሕይወቱ ባዶ፣ እያገለገለ ሕይወቱ ባዶ፣ እያስተማረ ሕይወቱ ባዶ፣ በዝማሬ እያገለገለ ሕይወቱ ባዶ ነው። ለምን? መረቡን በቀረቱ ሳያወጡ በግራ በኩል ይወጣሉ። ሰው በጥፋት ካገለገለ ባዶ ሕይወቱ ማለት ነው። ሰው በተንኮል ካገለገለ ሕይወቱ ባዶ ነው ማለት ነው። ለምን? ተንኮል እስከሳይሆን ይላስነው። ሰው በተንኮል በጥፋት ከቆመ፣ ሰው በተንኮል በጥፋት ካገለገለ፣ ሰው በተንኮልና በጥፋት ምክንያት ስለቆመ ፍሬ ሊያፈራ አይችልም። ይህ ነገር ሊያፈራ አይችልም። እንዲህ ዛሬ እንደኛ ኢትዮጵያውያን የሚሰው የለም፣ እንደኛ የሚጸልይ የለም። ከሌሊቱ ከማይነቱ ጀምሮ በቅዳሴ በዝማሬ በወንጌል አገልግሎት ድረስ የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልግሎት ከቤተ መቅደስ ጀምሮ እስከ ሰፈር በጣም ሰፊ አገልግሎት። ነገር ግን
ተባልተና ነው ሲባል እንደዛ አይደለም። ለምን አገልግሎቱ በጸሎት መቀል አለበት። በጸሎቱ ካልተጣለ በግራ በኩል ከሆነ በተለቀ መዛሙርቱ እንደማለን እንጂ በረቡ ባዶ ነው። በረቡ ባዶ ነው። ደቀ መዛሙርቱ ወሰኑ፣ በረቡ ግን ባዶ ነው። ስለዚህ በሩ ቅዱስ ጴጥሮስ ጌታ ከመጥራቱ በፊት የሃምሳ ዓመት ልጅ አለው አሳዳጊ ነው። ስለዚህ ወደ ለመደው ስራ ነው የሆነው። አሳማጣት ልምድ አለ፣ አሳማስገር ልምድ አለ፣ መረመጣን ልምድ አለ። ስለዚህ ብዙ አሳይዛለ ብሎ ሄደው እግዚአብሔር ግን በደንብ ሳይሆን በእምነት ነው የሚሰጠው። እግዚአብሔር ጸሎታችን የሚሰማው በልብ የምትጸልዩትን አይደለም፣ በእምነት የምትጸልዩትን ነው። ወደ ቤተ መቅደስ ስትመጡ በልብ አትምጡ፣ በእምነት ነው። ሰው ስለሄደ ብቻ ስለልበት ስለሆነ ብቻ መሄድ ስላለባችሁ ብቻ አትሄዱ። መምጣት ስላለባችሁ ብቻ አትምጡ። በእምነት ናችሁ። ያን ጊዜ መረባችሁ ይሆናል። በልብ የሚመላለስ ብዙ ነው። በልብ የሚያገለግል ብዙ ነው። በልብ የሚመጠውት ብዙ ነው። ነገር ግን በሆነ ባዶ ነው። ብቻ ነው ሲጠሆን ማለት ነው። ምን ያልደከማለ ያቺ መሪት እኮ ደቀ መዛሙርቱን ያደከመች የማቴዎስ ምዕራፍ 10 ላይ የታመሙትን አድኑ፣ የሞቱትን አንሱ፣ በአጋንንት ላይ ስልጣን ሰጥቻቸዋለሁ ተብለው ታላቅ ስልጣን የተሰጣቸው ደቀ መዛሙርት አሳድሮ ያዛቸዋል። ያቺ መሪት ደቀ መዛሙርቱን ያደከመች የመሰለች ሊሆን ይችላል የመሰለች። ስለዚህ በጨለማ ከሆናችሁ በሌሊት ከሆናችሁ መድከማቸው እና ችግሩን ከአጥማጆች ነው። የእኛ የቤተ ክርስቲያናችን ችግር ምንድን ነው? የሀገራችን የዓለም ችግር ምንድን ነው? የኢትዮጵያ ችግሩ ከኢትዮጵያ ከመሬት ነው ወይ ወይስ ከውሃው ነው? አይደለም። የዓለም ችግር ከመሬት ነው ወይ? አይደለም። ከላይ ከአጥማጆቹ ነው። ከአጥማጆቹ የሚጨምረው ወሬውን በቀረቡ ካልተጣለ ስለ ሰላም የሚያወሩት ይሰወታሉ። ነገር ግን ሰላም የሚሉ አንድ ተለኩላለ ተብሏል። በአንደበታቸው ሰላምን ይናገሯታል፣ በልባቸው ግን ጥፋት አለ። ስራ ማለት ያ ነው። ስለዚህ ሰላምን በቀረቡ ሲጥሏት መረሩም ይሆናል ይሞላ ነበር። ሰላም በሰው ልብ ይሆናል ማለት ነው። ነገር ግን ሰላምና ፍቅር በግራ በኩል ስለመጣልን በሰው ሁሉ ሰላምና ፍቅር አሁን ሊኖር አልቻለም። እና መረሩ ባሮያ ነው። መሳት መጎተል እስከሚሳናቸው ድረስ እስከሚደርሱ ድረስ እየጎተሉ ወደ ክርስቶስ መውሰድ እስከሚያጣቸው ድረስ ጌታችን ክርስቶስ በተወሰነ ደቂቃ መጥቶ ሕይወታቸውን አስተካክሏል። አንዳንድ ጊዜ ነገራቸው በጣም የብዙ ዓመት ልምድ ሊኖራቸው ይችላል። የመለገድ ልምድ፣ የማስተማር ልምድ፣ የብዙ አይነት ስራ ልምድ ብዙ ዓመት ሊኖራቸው ይችላል። ያ የብዙ ዓመት የስራ ልምዳቸው የስራ መጀመሪያ ሊሆናቸው ይችላሉ እንጂ መታረሻና መጨረሻ ግን አይሆናል። እግዚአብሔር በስራ ልምድ አያምንም፣ በእምነት ነው የሚያምነው። እግዚአብሔር ብዙ ዓመት ቤተመቅደስ በመቀመጥ አያምንም፣ በእምነት ነው የሚያምነው። ብዙ ዓመት ቤተመቅደስ በማግኘት ብዙ ዓመት ቤተመቅደስ በመመላለስ ብዙ ዓመት ክርስቲያኖ በማለት እግዚአብሔር አይታለንም። በእምነት ግን እግዚአብሔር ይታለናል። ብዙ ዓመት በእንደዚህ ብዙዎችን አይተናል። ብዙዎቹ ከደቀ መዛሙርት ጋር ያልነበሩ ያልተመረጡ እነ መግደላዊት ማርያም ባንዲቀ በጌታ በኢየሱስ ክርስቶስ ቀይበው ስለተፈጸመ ወንጀል ወደ መስቀል ሲወጣ ኃጢአተኛ ነበር። መስቀል ላይ ጻድቅ ሆኖ ገባል። ስለዚህ እግዚአብሔር ያለው በረምግር ከልምድ ያለ በመቀለ ያለ በጣም ብዙ በመጥ ጥሩ ሰንሰሎች ነው ሆርብቶ ሰዋቸው ያላቸው ነው በዚያ የሚለው በጣም ብዙ በዚያ ልክ ምክንያቱ ህይወቱ አጣ የሌለው ባዶ መረብ ነው ባዶ። ስለዚህ እግዚአብሔር ቤታቸውን ከመማረቱ በፊት እግዚአብሔር ባርካቸው ብዙዎቹ በዘመር ባርክልኝ፣ ቤቴን ባርክልኝ፣ ስራዬን ባርክልኝ፣ እኔን ባርክልኝ መጀመሪያ እናንተ ተመላለሳችሁ ቤት እናንተ ተመላለሳችሁ ቤታችሁ ይባረካል። ቤት እኮ የማይንቀሳቀስ ነው እናንተ ናችሁ ተንቀሳቀሱ። አንዳንድ ሰው የሆነ ቦታ ላይ ይሰራል ብሎ ሌላ ቦታ ይሄዳል። የሚኖርበት ህይወት በሆነ እየተመጣ ካስቸገረው ሌላ ቦታ ይሄዳል። እግዚአብሔር የፈውታ ያለበት ማለት ነው። ተጠቃሚ ህይወት ቀይሮ ሌላ ቦታ ይሄዳሉ። ተመር ቀይሮ ይሄዳሉ። እግዚአብሔር ሁኔታ ይታወቃል።
ባላችሁበት ነው ክርስቲያንን ባቸው ጤናዬ ስጠኝ ማለት ነው። እንደዛ ማለት ነው። ደቀ መዛሙርቱ ሆኑ ዚጋን ይስማቸዋል። አሳ የሉ ባህሩ አለ የወስን አሳ በጊዜ ወሰዳቸው። ስለዚህ ስራጭ ኖሮዛ አሳ ወዳለበት አደለም ያላቸው ሆኖ እንደቆማቸው በቆማቸው በሆና ላይ መሆኑን ለቀደሰታሉ አላቸው። ስለዚህ ችግሩ ከማነው? ከደቀ መዛሙርቱ ችግሩ ከአሳው አይደለም። አሳ ብዙ ያሳስባሉ። ችግሩ ከመረቡ አይደለም። መረቡ ጠንካራ ነው፣ የማይጠገቡ ችግሩ ከማን ነው? ከደቀ መዛሙርቱ። ዛሬ ሀገራችን ችግር ከወረዳ በመገኛ ነው። በቤተ ክርስቲያናችን ችግር ከህዝቡ አይደለም፣ ከመሪዎች ነው። ሌላ ቤተ ክርስቲያን በትርጓሜ አባቶቻችን ሲያስተምሩ ባህሩ የዓለም ነው፣ አሳው የሰዎች ነው፣ መረቡ የወንጌል ነው፣ አጥማጆች ደግሞ የመንፈሳዊ አገልጋዮች ነው ብሎ ተንግኖራል። ስለዚህ እናንተ እንደ አሳዎች ደግሞ የሚያገለግሉ ደግሞ እንደ ሐዋርያት አጥማጆች ደግሞ የሚናገሩት ቃል ደግሞ እንደ መረብ። ስለዚህ የአገልጋዮች ዋና ድርሻ የመንፈሳዊ አገልጋዮች ዋና ድርሻ መረቡን በጸሎት እንድናሉ እናንተን ምእመናንን መሰብሰብ እየተደሰሩ ወደ ክርስቶስ መውሰድ ነው። ክርስቶስ ምያለ አገልግላችሁ ማሳችሁ አደል ያለው እኛን አገልጋዮችን በእግዚአብሔር እንደያዛለ እስኪ ልታ የሚደረሱ ያስተማራችኋቸው ያገለጣችኋቸው እርሳማቸው ወደ ስጋ ወደ ማጽናቸው ይላል። ያን ጊዜ የዚህ አገልጋዮች መውሰድ እኛ በቀ በኩል አገልግሎት ካልካለ በግራ በኩል በረወጠባለ እናንተ ልትገባትችሉ ምን ማለት ነው? እናንተን በፍቅር ካላገለግል ከዘረኝነት ከቋንቋ ነጻ ሆኖ ካላገለግላችሁ እኛ ዘረኝነትና ቋንቋ አስተማር መረኑ ባዶ ይሆናል፣ ጉባኤው ባዶ ይሆናል ማለት ነው። እናንተ ወደ ጉባኤ ልትሳተፉ አትችሉም ማለት ነው። ልትገቡ አትችሉም። ነገር ግን እኛ ከቋንቋ ከረዥም ነጻ ሆኖ የትኛው እምነቱ ነጻ ሆነ የክርስቶስን ወንጌል መንፈሳዊ አገልግሎት ተሰጥቶበት እናንተ ትከለከላላችሁ። ከእምነታችሁ ለራሳችን አናረጋችሁ በክርስቶስ ክርስቶስ አስተምሮ ያለ ካጥቶታችሁ ማለት ነው። ይህ ሰዎች እናንተን አስተምሮ ልበራችሁ ሰብከዋችሁ አጥምቀዋችሁ ንስሐ ሰጥተዋችሁ ለራሳችን የሚያደርጓቸው አገልጋዮቻችሁ ከእናንተ ክፉ ጥፋተኛ ስላልኳቸው አይታለኛ ስላልኳቸው አለ እናንተን አስተምሮ ንስሐ ልትገባችሁ ለስጋ ወደዛ አልቅቶ ለክርስቶስ ካላደረጓችሁ ለራሳቸው ካላደረጓችሁ እናንታለ ምክንያቱ ያስተማርካለ ወይስ አባቶቻቸው እንድታዩ የተጠቁ አይደለም፣ እየተናገርኩት አይደለም። ነገር ግን የክርስቶስ ቃል መፈጸም አለበት። ካጠመዳችሁን አጽሙ እንዲጠንፋችሁ ብሏል አለ። የያዛችሁት ማሳ ስለቱና ብሎ አይደለም ያለው አርጉንም እነሱ ሲሰጡ እኩሎብሎ የትሰጣቸው እኛ ዋጋ የሚቀበለው ከክርስቶስ ዘንድ ከእናንተ አይደለም። ለአገልጋይ ዋጋ የሚሰጠው ክርስቶስ ነው እንጂ እናንተ አይደላችሁ። እናንተ የክርስቶስ ይሰጣለን፣ ክርስቶስ ደግሞ በእናንተ ፋንታ ታላቅ በረከት ለእኛ ይሰጠናል። እንደዛ ነው አገልጋይ መሆን ያለበት እንጂ ከእናንተ የሚሰበሰብ ከሆነ ከእናንተ የሚወጥር ከሆነ እናንተ የራሳችሁ እናለት ከሆነ እግዚአብሔር ጋር ካላገናኘናችሁ ዋጋ የላችሁ። እኛም ዋጋ እንደገና ዋናው የክርስቲያኖች ዓላማ ክርስቶስን አገልግሎ ሆነ ማለት ነው። እና ደቀ መዛሙርት ማለት ከያዛችሁ አልኩምኛለ ካጠመዳችሁ ከረሳችሁ ተላልኩምን እስና ተከረሳችሁበት እግዚአብሔር ይሰጣችኋል። እግዚአብሔር ትይሰጧል በሆነ ነገሩን ለትለሰጣሉ ብሏል። ጥላችሁ በሆኑ ደንገላችሁ ከያዛችሁ አልኩምን አንዳንድ ጊዜ እኮ አስራት በኩራት እንዳስጡ ስትባሉ እንደምትጨነቁ ታውቃለህ። እኛም ለመናገር ሆነ ለመናገር አሁን እየሰራል እየተሳከሉ ነው ምንናቸው በገንዘብ የእግዚአብሔር ቃል ሆነ ከያዛችሁ አልኩምን ምን ማለት ነው? በጉልበታችሁ ከሰራችሁ ባልኩምን፣ በአይምሯችሁ ከሰራችሁ ባልኩምን፣ በእውቀታችሁ ከሰራችሁ ትንሽ ስጦት ይሆነ ደቀ መዛሙርት ማለት አልኩልኝ አለ። ሲሰጡ ውስጡ ስለ የተጠበቀ ነው የሰጣቸው። እናንተ ያልተፈጨ እህል ብትሰጡ ክርስቶስ ግን የተዳመረ ዳቦ ነው የሚሰጣችሁ። እናንተ ገና ዘርታችሁ አብቅላችሁ አጭዳችሁ ወቅታችሁ አስፈጭታችሁ ጋግራችሁ ነው የምትሆኑት። ክርስቶስ ግን ለእናንተ በመስጠት መዝራት አይጠበቅበትም፣ መውጣት አይጠበቅበትም። ማጨድ ፕሮሰስ የለውም። ያደገ እየተጋገረ ዳቦ ተሰጥቷል። የተጋገረው እንደዛ ነው ክርስቶስ እና በዛሬ ቀን ጌታችን ኢየሱስ ክርስቶስ በጥብርያዶስ ባህር በገሊላ ባህር አጠገብ
5,000 በሁለት ዓሣና በ5 እንጀራ አጥግቦ 12 መሶብ እንዲደርስ ባረገበት በባሕረ ገሊላ ላይ በደቀ መዛሙርቱ ተገልጦ ይህንን ነገር እንዲያደርጉ ባለ ሕይወታቸው የሞላበት ቀን ለሦስተኛ ጊዜ የተገለጠበት ቀን ቤተ ክርስቲያን በሰፊው ትሰርታለች። ስለዚህ እግዚአብሔር ቤተሰቦች በእያንዳንዱ ቦታ ላይ ሁላችሁ ሕይወት እንደዚህ መስጠት ምትወጣ ሕይወት አነስተታችሁ ስራችሁ አልቃኛትን ለግዳችሁ ብርሃና መሆን ያጣችሁ ችግር ከሌለ ማለት ይባላል። ሕይወታቸው መሆኑላችሁ ከምትሆኑ ስራለን አንዳንድ ጊዜ ሁለት ሰዎች መቶ ነገር ይዘው አንዱ በመቶውን የሚጠቅም ነገር ይገዛል፣ አንዱ ግን በመቶውን የማይጠቅም ነገር ይገዛል። ስለዚህ ችግሩ ከብሩ ሳይሆን ተሰይዘሩ ማለት ነው። ስለዚህ ሕይወታችሁ የማይስተካከለው ትዳራችሁ የማይስተካከለው እግዚአብሔር ስለሌለ አይደለም። ትዳርን እግዚአብሔር ስለማይፈልግ አይደለም። ከእናንተ ነው ችግሩ። አስተካክሉ ሕይወታችሁ በቀነ ስልጣኑ በቅን ማለት ነው። በሰላም ቀኝ ሰላም ስለሆነ፣ ቀኝ እምነት ስለሆነ፣ ቀኝ ፍቅር ስለሆነ፣ ቀኝ አንድነት ስለሆነ ስለዚህ በአንድነት ሀሳባችን ተመጣለ በአንድነት መልካም ነገራችን ከተባለ እኛ ሁላችን በተስለ ለክርስቶስ ነዋል። እንደዛ ካልሆነ በደቀ መዛሙርቱ መድከም ነበረበት። ክርስቶስ ከተማ የሚበላላችሁ ብላችሁ ወንደግ ነው። አሁን እግዚአብሔር በመጣ ክርስቶስ ዛሬ የሚበላላችሁ ብላችሁ ምናላችሁ ዛሬ ክርስቶስ በመጣ የእናንተን ዳቦ ወይም ገማለት የሚፈልገው ክርስቶስ የሚበላው ምንድነው? የተራበችነን የተጠማችነን ወደ ቁደረ ስትገባ የክርስቶስ ምግብ ያለ በዮሐንስ ወንጌል ምዕራፍ 4 ላይ እናስታውሳለን። ታምራዊ ራሴን ክርስቶስ ያነጋግራል። ከእሷ ጋር ብዙ ከተወያየ በኋላ ደቀ መዛሙርቱ ምግብ ከሰበሰበ የተወሩ ይላሉ። እናንተ የማታውቁት ምግብ እኔ ያለኝ በልቻቸው ማለት ነው። እነዚህ ምግብ ከሰበሰቡ በሆነ ጌታችን እናንተ የማታውቁት ምግብ አለ። ያን ተከትሎ ያን ታምራዊ ሰው ማሳመኑ በእሷን ከሐዘን ማውጣቱ ከመከራ ማውጣት የክርስቶስ ምግብ ነው። በእሷ ፍቅር የክርስቶስ ምግብ ነው። ስለዚህ ክርስቶስ ተጋነ ምግብ ምግባው ፍቅር ነው። ፍቅር የሌለው የእግዚአብሔር ምግብ ነው። ቀኝ ፍቅር ነው ቀኝ። ስለዚህ ዛሬ ክርስቶስ በመጣ በእያንዳንዱ ሰዎች የሚበላ የለውም። ለምን ፍቅር የለም። ፍቅር ስላለ ክርስቶስ በመጣ ጸሎት ነው የሚሆነው። የደቀ መዛሙርቱ የለንም። ስለዚህ ይላል በቀኝ ስልጣኑ ስላለት ነው። በፍቅር አድርጉ ነው በሌላ ነው። ስለዚህ ችግሩ ከማን ነው? ከደቀ መዛሙርቱ ነው። ወደ እግዚአብሔር ቤተሰቦች በአንድም በሌላም መንገድ ችግሩ እያንዳንዱ ችግር ከኛ ከሰዎች ላይ ነው ያለው። ምንም ነገር የዓለሙ የፍቅር መውጣትን የዓለሙ መስተካከልን ከሰማዩ ከመሬቱ ከውሃው ከነፋሱ አይደለም፣ ከእንጨቱ አይደለም፣ ከሰዎች ነው። ከእንስሳቱም አይደለም፣ ከሰዎች ነው። ስለዚህ እኛ ሰዎች ከተስተካከል ሌላው ነገር ይሆናል። በረከት ይጠቀልቃል። እግዚአብሔር ሰማይ የሚያዘን አላረገም ስላለ ይፈጣል። ምግብ እንዳታበቅል አልከለከለም። ምግብ ታበቅላለች። የበቀለውን ነገር ግን መመገብ እንዳንቺ ችግሩ ከኛ ተተወስዷል። ስለዚህ እኛን ሁላችን እግዚአብሔር ልባችን እንዲያስተካክልልን የአምላካችን መልካም ፈቃዱ ይሁንልን። የደቀ መዛሙርቱ ተስፋ የቆረጡትን ያዘኑት ተስፋቸውን ያለመለመ ደስታቸውን ያለመለመ ባዶአቸውን የሞላላቸውን ሕይወታችን ይኖራለን። ባዶ ሕይወታችን እግዚአብሔር እናኛ ብናውቀው ባዶ ሕይወታችን ሆና ያወጥልን ይችላል። በእውነት ሳይረዳልን ይችላል። የአካባቢ ሰው ወዳይ ዘመድ ሳይረዳልን ይችላል። እግዚአብሔር እናኛ ብናውቀው ባዶ ሕይወታችን እሱን ማን ያስተካክለው? እግዚአብሔር ያስተካክለው። ሀገራችንን በፍቅርና በአንድነት በሰላም እንላለን። ያስተማረን የመሰረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ በዚህ ቦታ ላይ ተገኝተን ቃልህን እንድንሰማ እንድንማር የፈቀድክልን ክብር ምስጋና ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። Thank you.